እንዴት ናችሁ? ናት ነኝ። ዛሬም በአዲስ ቪዲዮ ለእናንተ መጥቻለሁ። ዛሬ ሪአክሽን ቪዲዮአችን የሚሆነው ከቲክቶክ መንደር የተሰበሰቡ አዝናኝና አፍታች ቪዲዮዎችን ነው ለእናንተ ይዤ የመጣሁት። እንደምትወዱት ተስፋ አደርጋለሁ። አብራችሁን ቆዩ። ሰብስክራይብ ማድረጋችሁን እንዳትረሱ። የባለፈውን ቪዲዮ ደግሞ እየገባችሁ ቼክ አድርጉት። ስክሪን ላይ አስቀምጥላችኋለሁ። መጨረሻ ላይ ትወዱታላችሁ ብዬ ተስፋ አደርጋለሁ። ወደ ቪዲዮ ጀሊት ወገኝ የሰነቀጣ በስማም ቅዱስ በስማም ማልጡት ሲዘናንተ ሙጫ ደግሞ ሁሌ የሚገርመኝ ነገር ይቅርታ አደረክ። በመጀመሪያ እንደዚህ አይነት ቪዲዮ ይዤባችሁ መጣሁ። ሁሌ የሚገርመኝ ነገር ሁሌ የሚገርመኝ ነገር እንደዚህ አፍንጫቸውን የሚጎረጉሩ ሰዎች ምንድነው ቼክ የምታደርጉት? ማለት ወርቅ አይወጣው እንግዲህ አፍንጫ ነው። ምንድነው ቼክ የምታደርጉት? እስቲ እንዴት ነው ኮመንት ላይ ንገሩኝ። ማለት ይከብደኛል፣ ግን ሁሌ ግራ የሚገባኝ ነገር እንደዚህ አፍንጫችሁ ከዛ ቼክ ታደርጉታላችሁ። ምን አቮካዶ ጁስ የሚወጣው ነው እንደ ይመስላችሁ? እኔና ባለቤቴ ፊልም እያየን ድንገት ዞር ብላ ይችኝና ዝም ብላ ትኩር ስትል ዲች ልጅ ምን ሆና ነው ብዬ ምን ሆነሽ ነው ስራት፣ ግን ምን አይተ ነው የወደድከኝ? የዛሬ 8 ዓመት እኔ ምን ሆና አውቀዋለሁ? ዝም ብዬ ሞከርኩ። በቃ ዝም ብዬሽ ኮረሪማ ነገር ነሽ ተመችተሽ ነው። አንቺስ አልኳት። አይኔ እንኳን የዛን ቀን የሆነ ሀቭ ምናምን አርጋ አይደል የመጣው? አዎ ምናምን በቃ ጉልበትን ነው። አዎ ጉልበትን እንዴት ጉልበት ላይ ታስታውሳለህ የነበረበት ጠባሳ ምናምን ዞር ስል ያው ፈንጃብ ካኝ ስታይል ነኝ አይቼዋለሁ። እና እንዴት ምናምን ስራ በቃ አለ አይደለ በቃ ምን አይነት ጸሎተኛ ነው? እንዴት ተንበርክኮ ቢኖር እንዴት ተንበርክኮ ቢጸልይ ነው እንደዚህ ጥብስብስ ያለው ምናምን አለች። እኔ ግን ያው ተበልታለች። ትምህርት ቤት ተውስ ሲማር እኔ ተንበርክኬ ነው የምውለው። መምህሮቹ ቤትም ያንበረክኩኛል፣ እነሱ ቤትም ያንበረክኩኛል፣ ትምህርት ቤትም ያንበረክኩኛል። መደበሪያቸው ነበርኩኝ። ሰው በትምህርት ገበታ ላይ ነው፣ እኔ ደግሞ በመንበርከክ ገበታ ላይ ነበርኩና ያው ተበልታለች። ቆሜ እንጂ ቁጭ ብያለች። ቻላ እኔ ነኝ እሺ ወዝጭ ጀቴ ብሩ አንድ ቀን እንጂ ብገባ እንደዚህ ልጅ ነው። ለማራም ነው ነው ጨካኝ ነው የምር። ይህ ዘፈን ግን ሲንክ የማያደርግበት ምን የለም። አንዴ ነው በእናታችሁ እንዴት ነው ባንቺ መታመሜን ርቄ ከመንገዴ ነው የኔ እንኳን አንቺ ቀርተሽ ሀገር ያውቅልኝ ነው የኔ ግፍ ይጠብቅሻል የትም አይበጅሽ ነው የኔ አንድ ነገር ምንድነው እንደሚያታግላቸው አንዱ ወግሮ አይደል ታለንትሙ ነገር አለ ጨዋታሽ እኮ ይገርመኛል እኮ። ኧረ ተጫውቱ እንጂ እንዴ አንቺ ፈታ በኝ ተዋውቁ እንዴ ምንድነው? አውሬው ይባላሉ አባቴ። እሺ ሳንታስ ለቱ ፈታ በል ወጣቶች አይደል እንደኛ ሞቅ እናድርገው እንጂ አውሬው ይባላሉ ይላል። ይሄ ጀማ ከቻል እንዴ ባልቾ የኔ ፍቅር ያጠፍታሽ ነው። እኔ እኮ ነው ስፈልግሽ እኮ ቀኑ ሙሉ ነይ እስቲ ሰላም ተውዳሊ ብዙ ጊዜ ነው እንዴ ነው ተጫውት አትፍራ። እንዴ ነው ሰው በድንጋይ መፈንከት ይሻላል በጩቤ እኔ ብይ መጭት ነው ወደው እንዴት ጡጥዬና እንዴ? አረ እንደዚህ ነው መተው ናሪ እንጭት እኔ እንጭት ግን ሁሉም ጀማ ላይ ሆኖ አላውቅም። አሁን የኛ ጀማ ላይ እኔ የሆነ ሰው ይዤ መጥቼ የሆነ ሰው ካስተዋወቅኩኝ የማይተዋወቁ ሰዎች ነው የምላችሁ እንደ ኮመን ፍሬንድ በቃ ወንድ ልጅ ችግር የለበትም የፈጠነ ነው ፒስ የሚሆነው ምናምን ይግባባልና የሆነ እናንተ ያስተዋወቁ ምንድነው ይባሉ እናንተ ያስተዋወቃችኋቸው
አማርኛ የመጀመሪያ ቋንቋ እኮ ነው አማርኛ። ያፌን የፈተውበት እናንተ ያስተዋወቁ ኧረ በስመ አብ እናንተ ያስተዋው የምር ከበደ እናንተ ያስተዋወቃችኋቸው እስከማይመስል ድረስ በጣም ጀለስ ሆኖ ምናምን እናንተ ጨረቃ ላይ ልትቀሩ የምትችሉበት እድል ሰፊ ነው እና ይመቻችሁ። የወንድ ጀማ በጣም ያበደ ነው። የሴቶቹን አላውቅም። እንግዲህ እስቲ ኮመንት ላይ ቲክቶክ ላይ ካለን ኮመንት ላይ እስቲ አስረኛ ክፍል እያለህ ለምን አልነገርከኝም? አላናገርከኝም? ኦኬ 10ኛ ክፍል እያለ እሱ ሰውዬ ድጋሚ ጀለስ ደግሞ አይነት ነገር ነው። ጣትም ቀይሯል እንዴ? እዚህ ደግሞ ፓርላማ ውስጥ እኮ በጣም ዳርክ ቼክ ሲያደርገው ጀለስ ጋር መጨማለቀው አሁን በዚህ እጁ ሄዶ ሰው ይላል። እንደ ኮቪድ እንደዚህ ምናምን ወይ እንደዚህ ካልተገጫጨን ዋር ነው እንዲህ ያብቁት ማዕድኑን አውጥቶ አይዞ ልጅ ናቲ በርታ ማለት ነው። ምንም ማልቀስ አያስፈልግም። አይዞ እኔ አባት የልብ ወዳጅ ወንድሙ ማለት ነኝ። ላንተ ደግሞ አጎት ነኝ። እሺ ምንም ነገር የሚያስፈልግ ነገር ካለ እኛ ጋር መምጣት ይችላል። መደወል ነው። እሷም አለች ባለቤቴ አክስት ማለት ነች። እኔ አክስት ማለት ነኝ። እሺ ናቲ ደውልልኝ ምንም ነገር ስትፈልግ እንዳትጨነቅ። እኔ ጌታ 3 days later ሄሎ አጎቴ እንዴት ነህ? ያው ባለፈው ቀብሩ ላይ ከዚህ በኋላ በህይወትህ እኔ አግዛችኋለሁ አለሁላችሁ ባልከኝ መሰረት ትምህርት ሞክሬ ነበርና ትምህርት ቤቱ ደግሞ ስኮላርሺፕ ሰጥቶን አሁን በጣም ትንሽ ነች ክፍያዋ በወር 50 ብር አግኝቼ ነበርና እሱን እንድታግዘኝ ነበር። ናቲ የደወልክበት ሰዓት እኮ ነው። አሁን ናቲ 50 ብር ይከብዳል ናቲ። አሁን አንተ ጠንከር ብለህ ቤተሰቡን ማየት ስራ እየሰራ ያለብህ ቤተሰቡን እያቸው። ቤተሰቦች ትምህርት ምን ያደርጋል ወይ አጎቴ? እኔ አያችኋለሁ ስላልከኝ እሺ ወይ ደግሞ እሺ ወይ በቃ ስራ ወይ አንተ ጋር የሚኖር ካለ ከዚህ በፊት ያው ሌሎች ሰዎችን ታስቀጥር ነበር እያሉ ሰፈር ላይ ሲያወሩ ስለነበር ወይ ስራ ታስቀጥረኝ እናንተ ጋር። ናቲ እኛ ጋር መግባት ከባድ እኮ ነው። ዝቅ ብለህ ነው መስራት ያለብህ ናቲ። ጠንከር በል፣ ዝቅ በል፣ አትልፈስፈስ። ከታች ነው የሚጀምረው። እሺ ከታች አንተ እኮ ነው ያለው ለቤተሰቡ። ወይ አጎቴ እዛ ቀብሩ ላይ እኮ እኔ ያለሁላችሁ ከምትለን መድኃኒዓለም አለላችሁ ብትለን ይሻላል ነበር። ሁሌ ቀብር ላይ የሚመጡ ሰዎች ዘመድ ምናምን በቃ ናቲ በደንብ አይቶት አይዞ እናለንልህ እኔም ብሆን አባትን ልክ ጀለስ እንዳለው እኔ አጎትን አለው ምናምን ይላል። የዛ አፈር ትበላለህ 50 ብር ይሄ ነው። ወይኔ ጎዳውሽ በጣም ገጭተኝ ጎዳውሽ። ወይኔ ይቅርታ በጣም ይቅርታማ አልፋታም። ይልቅ ና ቀጥል። ልቀቁኝ እናንተ አናግረዋለሁ። ምን ታረ ያዙ ልቀቁኝ የሚለውን ጀለስ ሲለቀቅ የፖሊስ አለ የፌደራል ይመቻችሁ። ይህን ዘፈን አስቀየም ካልጅ አሁኑኑ ላክላት። ሲስተር ነች። ያዙልኝ ተነስቶበት ነው በሽታው። የመነሳይ በለኝ ታንከር ሲበላ ወትሮስ ምን አለበት ብዙ ነው ተጎዳ። ወይኔ በላቸው ተመስገን ነው ወጣችልህ።
ካስቻለው በላይ መኳንንት ባሰ ለማለት ነው መሰለኝ። መሐመድ ሳላ ጋር 2-3 ኳሶች ተገናኝተው ነበር፣ አሸንፈዋል። ያየሁት ነበር። ኳስ ወስደበታል፣ ብሎክ አድርገዋል፣ ስፔስ ከልክለዋል፣ ኳስ ከልክለዋል። ተነጋግራችኋል? ምን አወራ? መሐመድ ሳላ ማለት ይታወቃል፣ አሁን ሊጉ እንግሊዝ ፕሪሚየር ሊግ ላይ ያለ ከሚባል ቁጥር አንድ አጥቂ ነው። ግን እኔ ከዚህ በፊትም በቶፕ ደረጃው ነው እየተጫወቱ ከመጡ ተጫዋቾች የአፍሪካውያን ተጫዋቾች ጋር ብዙ ቻሌንጅ አድርጌያለሁ። ከነ ማሬዝም አይቬሪ ኮስት ባህር ዳር ላይ ስንጫወት እና ፔፔ ምናን ታስታውሳል። እና ይሄ አሁን ያለበት ወቅታዊ አቋም እነዛም በዛ ሰዓት የነበሩበት ወቅታዊ አቋማቸው በጣም ጥሩ ነበር። ግን ብዙ ቻሌንጆችን ስላለፍኩኝ እኔ ደስ ነው የሚለኝ ከትላልቅ ተጫዋቾች ጋር ሲጫወትና ራሴን ማየት ፈልጋለሁ። በዛ ሜንታሊቲ ነው መዘጋጀው። ጌም ከእንዲህ አይነት ቲም ጋር ሲባል በቃ ክንትናን ሳገኘው እንዲህ ነው ማድረገው እና ቀደሜም አያለው ቪዲዮዎችን ምናምን ወዴት ነው የሚያጥፈው ወዴትኛው እግሩ ነው የሚያዘነብለው ምናምን የሚለውና እንዳልከው ሞሳላን ብዙ እንትን ብየዋለሁ። 50 ኳሶችንም ቀምቼዋለሁ ምናምንና ምንም ያወራነው ነገር ካለቀ በኋላ ብቻ ነው ማሊያውን ሲሰጠኝ ጉድ ዲፌንደር ምናምን ብሎ አፕሪሼት አደረገኝ። ቴንክ ዩ። ምንድነው ሊያወሩ ይችላል? ምን አይነት ጥያቄ ነው? በእርግጥ ኳሱን አላየሁትም፣ ግን የሆነ እንደዚህ ቲክቶክ ላይ ተቆራርጦ የሚወጡ ቪዲዮዎች አይቻለሁ። ምን አወራችሁ እንዳለው እንግዲህ ታኩሬ መጣች። ኧረ ዛሬ ደምደም ብሎኛል። ያራዳለች አያቴ በገጀራ ግርፎ እንዳሳደገ ታውቂያለሽ? አቺ ና ህፃን ነኝ አንተ የምታርቂት የመሰርከች እኔ እዚህ እኔ ቃሉ ኬት እንዳይመጣል አንተ የምታርቂት ማን እንደሆነ ካውቀዋል። ወይኔ ጀንበጀ በቃ ና እስኪ አታሪ ወርወርኩ ና ኧረ እኔ አይደለሁም ወንድሜ፣ ላንተ አላሰብኩትም። በዛ ፈጥሮ ገብቶብኝ እኮ ወንድሜ ፈጥሮ ገብቶብኝ በዚህ እድሜሽ ነው እንደዚህ የምታውቀው? ኧረ አይደለም ወንድሜ፣ አሁን እኮ ጅም ቤት ገብቼ 3 ቀን እና ይለል ልብ ያበጠና ለዛው አዲስ ጅም ቤት እኮ እዛ ተከፍታ የሚገርም ጅም ካላመንሽ ና ወስጄ ላሳየው ወንድሜ። እናቴ ትመት ፈልጊው እኮ አይደለም ልቤ እኮ ነው። ኧረ እባክሽ አዎ እናቴ ማራኪ ፊትነስ የምንሰጣቸው አገልግሎት ማስታወቂያ ይላል። ያው ኢሜጅ ታኩሪ ነው ማለት እድሜ ልኬን ከገረጣቸው ግርጣቶች ጠቅላላ ማረሰው ቤኪ 4 ኪሎ ነው። እድሜ ልኬን ከገረጣቸው ግርጣቶች ጠቅላላ ማረሰው ግርጣት በጣም በቅሌት ውስጥ ነው የኖርኩት። የሆነ ጊዜ ማረሳው ሰኔ 30 ቀን ይሄ አሁን ብዙ ሌላ ግርጣቶች ቤኪ 4 ኪሎ ይላል። እድሜ ልኬን ከገረጣቸው ግርጣቶች ጠቅላላ ማረሰው ግርጣት በጣም በቅሌት ውስጥ ነው የኖርኩት። ያንን ግን እንትን ሊያወራው እንዳይሆን ወቸው ጉድ ላይ ስልችት ያለ ነገር አለ። ትምህርት ቤት ሰርተፍኬት ሲቀበል እንዳይሆን የሆነ ጊዜ ማረሳው ሰኔ 30 ቀን ይሄ አሁን ብዙ ሌላ ሰው ምናምን ቢሆን አያወራውም፣ ግን ዞሮ ታሪክ ነው። ሰኔ 30 ቀን ያልሰማችሁት አላችሁ ጋር ሆነን ትምህርት ቤት ካርድ ልንቀበል ሄድን ማለት ነው። ከዛ ካርድ ልንቀበል ሄደን ፕሮግራሙ እዛ ጋር እየተካሄደ እኔና ጓደኛዬ መጣ። ሁለታችን በጣም በቃ በቃ ሄድን ማለት ቤኪ 4 ኪሎ ይላል። ምናምን ቢሆን አያወራውም፣ ግን ዞሮ በጣም እድሜ ልኬን ከገረጣቸው ቤኪ 4 ኪሎ መጣለች። ቤኪ 4 ኪሎ እሺ፣ ምን ልትለን ነው? እድሜ ልኬን ከገረጣቸው ግርጣቶች ጠቅላላ ማረሰው ግርጣት በጣም በቅሌት ውስጥ ነው የኖርኩት። የሆነ ጊዜ የሰኔ 30 ሰርተፍኬት ስቀበል በስህተት ነው ሽልማቱ ምናምን አንተ አይደለም ምናምን የሚለው የወቸው ጉድ ጭዌ እንዳይሆን ማረሳው ሰኔ 30 ቀን ይሄ አሁን ብዙ ሌላ ሰው ምናምን ቢሆን አያወራውም፣ ግን ዞሮ ታሪክ ነው። ሰኔ 30 ቀን ከጓደኛዬ ጋር ሆነን ትምህርት ቤት ካርድ ልንቀበል ሄድን ማለት ነው። ከዛ ካርድ ልንቀበል ሄደን ፕሮግራሙ እዛ ጋር እየተካሄደ እኔና ጓደኛዬ መጣ። ሌላ በቃ ወጠረን በጣም ወጠረን። ከዛ ስንተኛ ክፍል 3ኛ ክፍል ምናምን እያለ ከዛ ሽንት ቤት ደግሞ የመንግስት ትምህርት ቤት የምታውቁት ከሆነ በጣም ሩቅ ነው።
ከዛ ክረምት ሲሆን ይዘንባል፣ ሳር ይበቅላል፣ ረጃጅም ያስፈራል። ወደ ሽንት ቤት የሚሄድ ዛሬ እስከምንሄድ ምናምን ተባባልና ሲ ክፍል ነው የኛ ክፍል። በቃ ክፍል ውስጥ እንግባ ምናምን ማንም የለም። ሁሉም ፕሮግራሙ ላይ ነው። ክፍላችን ገባን ማለት ነው። ከዛ እሱ እዛ ጥግ እኔ እዚህ ጥግ ወደዚህ ነው ወደዛ ዞረን ከዛ አስተማሪዎች ለካ ካርድ ሲሰጥ ወደ ክፍል ይገባል ማለት ነው። እና ተማሪዎች ጠቅላላ ገቡ። በቃ ገቡ። አስተማሪዎች ገቡ፣ ሰንጠሪዎች ገቡ፣ ወላጆቻቸው ገቡ ነው እንደዚህ ያያቸው ነው። እዛ በጣም በቃ አዘን እዚህ ወቀሱን እንደ ተቀመጥን ነው ወቀሱን። የመነሳ ጊዜ ሁላ አላገኘንም። በመነሳ ስንማም ቁጭ በሏል። ከዛ ምንም በቃ ጊዜ አልሰጡንም። መጨረሻ ላይ እዛው ተወያዩና እዛው ቁጭ እንዳለን ተወያዩና ይፈሱት ተባለ። ከዛ አፈስ ከዛ እንደዚህ ዘን መሄድ ወደ ፈራ ነው ሽንት ቤት እንደዚህ እየሄድን ምን አይነት ዘጊ ታሪክ ነው። ከጓደኛዬ ጋር ኢየሱስ ነው የእንትን አባት ግን ምን ነው ያኔ ነው ይለውናልና ቀጣይ ዓመት እዛው ሲክፍል ከጓደኞቻችን ጋር ገብተን ተምረናል ለማለት ነው። ተራስክ አይወራም እንደዚህ አይነት ታሪክ በጌታ እንዲ ማን እኔ እንደዚህ አይነት ታሪክ ቢኖረኝ ተከፍሎኝ ነው ማለት ነው። እግዚአብሔርን አስቡት፣ ማፈሱን ተውት። የቤቱን የክፍሉን ጥናፍ አስባችሁ ጠርሰው እያለ ምናምን ጭራሽ እንደ ደህና ነገር እዚህኛው ኮርነር ነው አዛኛው ኮርነሩ እና ከየትም መስኮት አይደለም ጣራው ቢከፈት በጣም ለኔ ሽታ ኪሎ አረ ስለ እግዚአብሔር እውነተኛ ታሪክ ነው። ሲጨበጨብላቸው በጣም ክፍሉ ከመሽተቱ የተነሳ የሆነ እንደዚህ አይደለም የተጨበጨበው፣ እንዲህ የተጨበጨበው። ብያችሁ ነበር። እሺ የኢትዮጵያ ጉዳዩ አያልቅም። አይቼዋለሁ። ምን እንደተፈጠረ ላስረዳችሁ። አይታችሁታል ብዬ ተስፋ አደርጋለሁ። ጀለስ ስልኩ መኪና ውስጥ ሆኖ ስልክ እየተጠቀመ ፍሬንድ በመስኮት ስልኩን ልትበላው ስትል በመስታወት ይዞት ነው እጁ እንደዚህ ተንጠልጥሎ የቀረው። ትክክለኛ እጅ ከፍንጅ ማለት ይሄ በቃ ኧረ ተማሪ እሺ በጣም የሚጮህ ምንድን ነው ቪዲዮ? ተቀባይም አላት የኛ ዴሊቨሪ። ኧረ በእኛ ጊዜ ግን እንደዚህ ነበረ። ሴት ልጅ እንደዚህ አጥር ምናምን ጃምፕ ትላለች ወይ በበር ወይ ምናምን ትቀጠዋለች ምናምን እንጂ የአሁኑ ስክሪፕት ነው። አልጋ ላይ አልወደቀም። ይሄ ያስኬዳል። እዛው እንዲፈነዳ ኦልራይት ጋይስ፣ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በሌሎች የሪያክሽን ቪዲዮዎች እስከምንገናኝ ድረስ
ይመቻችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። እኔም ሁልጊዜ ወደ እናንተ ዘና ፈታ የሚያደርጉ የሪአክሽን ቪዲዮዎች እንዲሁም ደግሞ ቭሎጎችን የተለያዩ ሪቪው ቪዲዮዎችን ወደ እናንተ ይዤ እመጣለሁኝ። ናቲ ነበርኩኝ። ይመቻችሁ።